ሰላም አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንደምናላችሁ እንዲሁም ክርስቲያኖች ሰላም ብያለሁ። እና ውድ ዛሬ ማሳያችሁ በፍሩን የዶሮ አሰራር ነው ማለት ነው። እና እዚህ ጋር ፍልፍል ባርድ አለኝ፣ እዚህ ጋር ተማት አለኝ፣ ቲማቲም ማለት ነው። ከዛ ድንች አለ፣ ቱም አለ ማለት ነው። ነሽ አባይቢ ዶራችን እንደዛ አድርገን አበናል። እንደምታዩት እንደዛ አድርጌ ነው እንትን ብለው ማለት ነው። በዚህ መልኩ እንደዚህ ስለሆነ ነው ማለት ነው። ከዛ እዚህ ጋር ዶሮውን ካጠብኩ በኋላ እዚህ ጋር ደግሞ ባህራቴን አዘጋጃለሁ ማለት ነው። እዚህ ጋር አንድ ተግማሽ ማጁ ነው ማለት ነው። ማጁ ባህራት። እዚህ ጋር ደግሞ 7 አይነት ቅመም አለ፣ እሱን አደረኩኝ ማለት ነው። እኔ መጠኑን ስለማቅ በከሹፋ አልጠቀምም ማለት ነው። ዝም ብዬ ነው የማደርገው። እዚህ ጋር ደግሞ ቀይ በርበሬ የማያቃጥላል ማለት ነው። እሱን ጨመርኩኝ። እሱን ከጨመርኩ በኋላ እዚህ ጋር ደግሞ ፍልፍል አስወጥ ማለት ነው። ቁንደ በርበሬ ጨመርኩኝ ማለት ነው። ቁንደ በርበሬ ከጨመርኩ በኋላ እዚህ ጋር ደግሞ ምልህ ማለት ነው። ምልሁንም ያኔ መጥኑን ስለማቅ ዝም ብዬ ነው የማደርገው ማለት ነው። በከሽፋ ምናምን አላደርግም። እናንተ በፈለጋችሁት ማድረግ ትችላላችሁ። እና ሰዎች በጣም ነው የሚወዱት ይሄንን ማለት ነው። እዚህ ጋር ደግሞ የኢትዮጵያ በርበሬ አለ ማለት ነው። ቤት የተዘጋጀ ነው፣ እንደ ኢትዮጵያ ነው የተዘጋጀው ማለት ነው። ግማሽ ማንኪያ ያደረኩኝ። ሰዎች የሚያቃጥል ነገር ይወዳሉ ማለት ነው። አልጫ ስለማይወዱ ነው። እናንተ አለማድረግም ትችላላችሁ። እዚህ ጋር ደግሞ እኔ የምጠቀመው ዘይቱን ማለት ነው። ዘይቱን እናንተ የፈለጋችሁት ማድረግ ትችላላችሁ። ሰዎች እኔ ዘይቱን ስለሆነ የሚወዱት ማለት ነው። እዚህ ጋር ደግሞ ማጁ ሰያሱስ የሚሉት አለ፣ እሱን ጨመርኩ ማለት ነው። እሱን ከጨመርኩ በኋላ ባህራቱ በዚህ አይነት ሆኗል ማለት ነው። እዚህ ጋር ደግሞ ያዘጋጀሁት ቲማቲም አለ። ቱሙን ደግሞ እንደዚህ ነው የምቆርጠው፣ እንደዚሁ እንደሆነ ነው የሚቀመጠው። መጀመሪያ ሴትዮዋ ስታሳይ ታስለምደኝ እንደዚህ ነው ማለት ነው። እንትን አይባልም፣ አይፈጭም ማለት ነው። እናንተ እንደፈለጋችሁ ማድረግ ትችላላችሁ። እዚህ ጋር ያዘጋጀሁት ቅመም አለ። ዶሮዬንም በዚህ በኩል መልኩ አጥቤያለሁ። እዚህ ጋር ደግሞ እንትን አደርጋለሁ፣ ሮብ ማለት ነው። ሮብ ሰዎች ይወዳሉ። ሮብ አደረኩበት አዘጋጀሁት እንትን ላይ ማለት ነው። እንደጋ ደግሞ አንድ ሎሚ ተጠቅሜ ያለሁኝ፣ አንድ ሎሚ እንደዚህ ጨምቄ ያለሁ ማለት ነው። እንደዚህ ከጨመቅኩ በኋላ ባህራቱ እንደምታዩት ነው ማለት ነው። ለአንድ ዶሮ በቂ ነው። በዚህ መልኩ ዶሮውን ውስጡ እንዲገባ አድርጋችሁ በቆዳው ውስጥ ታስገቡታላችሁ ማለት ነው። ቅመሙ እንዲገባው ማለት ነው። እና በአንድ እጅ ስለሆነ እየቀረጽኩ እንትን የምለው አልመት ስላለ ነው ማለት ነው። በሁለት እጅ አላሳየኋችሁ። እና እዚህ ጋር ዶሮውን እንደዛ አድርጌ እንትን ብያለሁ ማለት ነው። እዚህ የተረፈኝ የዶሮ እንትን አለ፣ ቅመም አለ። ከዛ ይሄንን ያዘጋጀሁትን ድንች ምናምን ፍልፍል ባርድ ጨምሬ እንደዚህ አደርጋለሁ ማለት ነው። እንደዚህ ካደረኩ በኋላ እንደምታዩት ማሻአላ በጣም የሚያምረው በቃ እስቲል አለብሰዋለሁኝ። መጀመሪያ ፍሩኑን አብርቸዋለሁ ማለት ነው። 190 ዲግሪ ላይ አብርቸዋለሁ ማለት ነው፣ ቀስ ብሎ እንዲበስል። ከዛ ጨመርኩ ፍሩኒ። ከጨመርኩ በኋላ ደግሞ ከአንድ ሰዓት በኋላ ይሄንን ይመስላል ማለት ነው። 1 ሰዓት ከታች በራ። ሩዜን ደግሞ እንደዚህ ሰርቻለሁ። በነጭ ሩዝ ነው የሚበላው ማለት ነው።